ግጭት በቁርአን አላህ እንግዲህ እንደዚህ ይለናል። የመርየም ልጅ ኢሳ የእስራኤል ልጆች ሆይ እኔ ከተውራትም በፊት ያለውን የማረጋግጥና ከእኔ በኋላ የሚመጡ መልእክተኛ ስሙ አህመድ በሆነው የማበስር ሲሆን ወደ እናንተ የተላኩ የአላህ መልእክተኛ ነኝ ባለ ጊዜ አስታውስ፣ በግልጽ ታምራቶችን በመጣቸውም ጊዜ ይህ ግልጽ ድግምት ነው ይላል። ስለዚህ እዚህ ጋር አላህ የሚናገረን ነገር አለ። ከኢሳ በኋላ አህመድ የሚባል የሚነሳ ነብይ እንዳለ ሐዲሱን ንግባ። ሱናን አቢ ዳውድ 43:24 ላይ ዘ ፕሮፌት ሰይድ ያላ መልእክተኛ ማለ ዜር ኢዝ ኖ ፕሮፌት ቢትዊን ሚ ኤንድ ሂም ዛት ኢዝ ጂሰስ አለ። በእኔና በኢሳ መካከል ምንም አይነት ነብይ የለም አለ። ሂ ዊል ዲሰንድ ቱ አርዝ ወደ መሬትም ይወርዳል ዌን ዩ ሲ ሂም እያለ ይቀጥላል። አንድ ሌላ ሐዲስ እንጨምራቸው። ሳሂህ አልቡካሪ 34:42 ላይ አይ ሂርድ አላህ ሜሴንጀር saying ያላ መልእክተኛ ማለት አይ አም ዘ ኒረስት ኦፍ ኦል ዘ ፒፕል ቱ ዘ ሰን ኦፍ ሜሪ ከሌሎች ነቢያት ሁሉ የቀረብኩት እኔ ነኝ ይላል። ኤንድ ኦል ዘ ፕሮፌት አር ፓተርናል ብራዘርስ ኤንድ ዜር ሃዝ ኖ ፕሮፌት ቢትዊን ሚ ኤንድ ሂም በኢሳ መካከልና በሙሐመድ መካከል ነብይ እንደሌለ ይናገራል። ቁርአን አህመድ የሚባል ነብይ እንደሚነሳ ከኢሳ በኋላ ይነግረናል። መሐመድ ደግሞ በእኔና በኢሳ መካከል ሌላ ነብይ የለም ይለናል። ስለዚህ በግልጽ ይጋጫል።